እግዚአብሔር መንፈስ ቅዱስ እንዲቆጣጠረን የምንፈልግ ከሆነ ሚካኤልም ይሁን ድንግል ማርያምም ትሁን ቅዱሳን አባቶቻችንም የሚሆነው ቶሎ ፈውሰው ወደ ቤታችን ይሸኙናል። ትርኪ ምርኪ የምንሰበስብ እዛም ምን አንዴ ማር አለ ሲሉን የተቀደሰ ማር አለ እንደዚህ አይነት ነገር አለ ምናምን ሲሉን እዛም ስንልከሳከስ ችግር ውስጥ እንገባለን። እኔ ለምሳሌ መላከ መንክራትን ብቻ ነው የማውቀው። በቃ መላከ መንክራት መምህር ግርማ ወንድሙ ጋር ሄድኩ፣ ተጠመቅኩኝ፣ ዳንኩ። ይሄ እዛም ተልከስክሽ አላውቅም። በእርግጥ ብዙ ጸበል ቦታ መሄድ መልከስከስ ማለት አይደለም፣ ግን ገዳማትን መዞር ስታስለምዱት፣ ጸበል ፈለቀ ሲባል መዞር ስታስለምዱት ይለምዳል። ጠቋር መዞር ይለምድና ሁሉም ቦታ ሞከርኩ እምቢ አለኝ ብለው ሃይማኖት ለመቀየርም አንደኛ ነው። ፕሮቴስታንት ያደረጋት፣ ጆቫ ያደረጋት፣ የሌላ እምነት ተከታይ አድርጓት የነበረው፣ ከራማውን ብቻ ስታመልክ የነበረው ኦርቶዶክስ ሆና ጥብቅ ኦርቶዶክስ እንዳትሆን ያደረጋት መንፈስ ዛሬ ላይም ጸበሉን እንድትላመድ ሊያደርጋት ነበረ። ስለዚህ ብዙ ቦታ መሽከርከሩ አይደለም ፈውስ የሚመጣው። ጠበቅ አድርገን ሁለት ቦታ፣ አንደኛ እቤታችን በደንብ መስገድ። ለምን እቤት የሚደበቀውን ለመያዝ ሽንት ቤት፣ አልጋ ላይ ምናምን በቃ ይደበቃል መንፈስ። ቆሻሻ የሆኑ ቦታ ላይ አመድ የሚደፋበት ምናምን ቦታ ላይ መደበቅ ባህሪው ነው። እቤት ያለውን በዚህ እንይዘዋለን። በአስማንዲዮስ ወይም ደግሞ መጽሐፈ ጦቢት ላይ ያችን ሴት ጭኗ ላይ ተቀምጦ ባሎቿን ሲገል የነበረው አልጋ ላይ ተቀምጦ ባሎቿን ሲገል የነበረው መንፈስ እንደተያዘው ማለት ነው። በቅዱስ ሩፋኤል አማካኝነት ታውቁታላችሁ ታሪኩን። እቤት የሚደበቅ መንፈስ አለ ብለው እሱን ነው። ጸበል ቦታ ስትሄዱ ደግሞ ጸበል ቦታ ሌላ መዳኛ ቦታ ነው፣ እቤትም ሌላ መዳኛ ቦታ ነው። እቤት ያሰርነውን መንፈስ ግን ጸበል ቦታ ስንሄድ እቤት እንዳይቀር እቤት ያሰርነውን ይዘነው እንሄዳለን ማለት ነው። ስለዚህ የቤት መጸለዩ ይቀድማል። ጸበል ቦታ ስንሄድ ደግሞ የታሰረው መንፈስ ጸበል ቦታ ሄዶ እሪ ብሎ ጮሆ ይወጣል። ይገርማል በጣም። እና ቢሮ ወንበር ላይ መቀመጥ፣ ንግድ ቦታ ላይ ሄዶ የመቀመጥ ባህሪ ስላለው ስንሰግድ ስንጸልይ ስራ ቦታችንም ቢሆን ከስራ ቦታ ደግሞ መኖሪያ ቤታችንም ቢሆን ያረፍንበት ቦታ ላይ መጸለይ እንልመድ። ከዛ ደግሞ ቤተክርስቲያን እኮ ቅዱስ ቦታ ነው ራሱ። እዛ እኮ መቼም ቢሆን ሊፈትነን አይችልም። የሚፈትነን የት ነው? ከቤተክርስቲያን ግቢ ውጭ ባለበት ቦታ ነው። ቤተክርስቲያን ግቢ ውስጥ ምናልባት ብንፈተን በገዛ በራሱ ሰዎች ነው። እሱም ደግሞ እኛ እዛ እንውል አናድር። ቤታችን መኖሪያ ቤታችን አለ እዛ፣ ዘላለማዊ የመንፈስ ቤታችን እንጂ የስጋ ቤታችን አይደለም። ስለዚህ ከቤት ነው የሚጀመረው። እኔ ያው ቶሎ የተገላገልከው በምንድን ነው ካላችሁኝ፣ አንድን ነገር ጠበቅ አድርጎ በመያዝ ብቻ። ትታገላለህ፣ ይወጣል። ትንሽ ነው የተጨነኩት። እሱ ደግሞ 1 ዓመት ነው። በቃ 1 ዓመት የበረታብኝ ምንድን ነው ሳላውቀው፣ ስለ መንፈስ ሳላውቅ በፊት የገቡ መናፍስቶች ድንቅ ሆነውብኝ ገርሞኝ፣ እንዴት በዚህ ጊዜ ገባ? በዚህ ጊዜ ሳሙሳ ወንድ ነበረ ይገባል። ፓስታ ያው ወልቂጤ ማን ሆቴል ነው ምናምን የገባብኝን አይተሰምታችኋል። በቃ በምወደው መጨረሻ ላይ በቃ እኔ እነዚህ ነገሮች ይቅሩብኝ ብዬ አቆምኩ። ስልክ ይሄ ነገር ወደዋለሁ ብዬ ሳረግ አልወደውም፣ አላረግም። እንዲያውም እላለሁ በጣም የምትወዱትን ምግብ የምትወዱት ልብስ ምናምን ካለ ያንን ልብስ ጸበል እርጩት፣ ያንን ምግብ በደንብ ጸልዩበት። እዛ ምግብ ላይ ትኩረት አድርጉ። በጸሎት ነው ትኩረት የምታደርጉት። ለምን እንደምትወዱት ቼክ ማድረግ አለባችሁ። ለምንድነው ይሄ ነገር ማዘወትረው? ሱስም ይሁን ምንም ነገር የሚሆን በጣም የምታዘወትሩት ከሆነ ያ የተሰፋችሁበትን ነገር ማላቀቅ፣ ክሩን መተልተል ያስፈልጋል። ከዛ ከተሰፋችሁበት ነገር ተላቀቁ። በጥሩ ነገር ብትሰፉ፣ ከጥሩ ነገር ጋር ብትጣበቁ ነው የሚሻለው። ክሩ ራሱ የቅዱሳን ጸሎት። አሁን ምንድነው በህይወታችን ውስጥ የመጣውን ነገር ስንፈትሸው ባዶ ሆነን ስለምንገኝ መላቀቅ አንፈልግም። ይሄ ነገር ተውት እንዴ፣ ለምን ገና እኮ ነኝ ቆረብ፣ ኧረ እንዴ ለምን በዚህ ዕድሜ ቆርባለሁ? እሺ ጸልይ፣ ቤተክርስቲያን እንዴ ምን አድርጌ እንዴ ለምን እመላለሳለሁ? የሚፈታተነው እኮ እንዲያውም የሚጸልዩትን ነው ይባላል ይላሉ። ኧረ አንተንስ የትም እኮ ስለማትሄድበት ነው። ዓለማዊ ከሆንክ ወይም ከሆንሽ የትም ስለማትሄጅበት አይለቅሽም። ወይም ደግሞ የትም አታመልጩ፣ ተቀመጭ፣ ችግር የለውም። ለምሳሌ ዘመድ ጥየቃ ስትሄዱ ቤታችሁ ወዴት ይሄዳል? የእናንተ ቤት የትም ስለማይሄድ ቤታችሁን ተሸክማችሁ አትሄዱ። ጠብቀኝ ነው የምትሉት። ልክ እንደዛ ነው እናንተ ነው የሚቆጥራችሁ። ዓለማዊ ከሆናችሁ የትም ቦታ ብትዞሩ እናንተ ልክ እንደ ቤታችሁ ከየትም እንደማትነቃንቁ አድርጎ ነው የሚያስበው። ስለዚህ እኛ እንደምንችል መነቃነቅ፣ ከተሰፋንበት ከተጣበቅንበት መላቀቅ እንደምንችል ማሳመን አለብን። መጀመሪያ ራሳችን እናሳምናለን። ለምን አስተምረን በአጓ ሰልጥኖናል አጅሬው። እኛ እንደማንድን በቃ እኔ የተረሳሁ ነኝ፣ እኔ በቃ እነዚህን አባቶች ካላገኘው እነዚህን መምህራን ካላገኘው አልድንም ብለን በሰው ላይ ተደግፈን ያለን፣ እኔ አቅም የለኝም ብለን ነው። መጀመሪያ እኔ እችላለሁ፣
እግዚአብሔር ግን ኃይል ይሰጠኛል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ ስንነሳ አቅማችን እግዚአብሔር፣ ጠባቂዎቻችን መላእክቶች፣ ጸሎቶቻቸው የቅዱሳን እንደሚረዳን ማሰብ አለብን።